የእንጀራ ምንጭ ሆኗል ተፈናቃይ አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ እኔ በቀደም ሁመራ ሄጄ ካን 3 ወር በፊት በግልጽ አንስቻለሁ ይحጻጽ የተሰካር ነው ይዝቁ ሰው ኤቭሪ ዴይ ነው ሞቱ እርዳታ እንዲደርሳቸው ብለን ስንልክ ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታረጉ ነው እርዳታ ብላችሁ የመንግስት ኃላፊነት ነው ሰው ይحጻጽ ያወራል ሽሬ ከተማ ቤት ትምርት ፀሐይ የሚባል አለ ሳውስ ቆዳቸው ምናምን ተጣብቆ nobody cares about them በየጊዜው ሲደንሱታቸው አለ በድል ተጠናቀቀ ጎባያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያረጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል እነዚህ ሰዎች they don't care about the people of Tigray they don't care የድርጅታችን ዕውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል በረሃብ ይሞት ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር አሁን የለም USAID 15 ወረዳ አስተዳዳሪ ራሱ ይምረጥ በየተስማማው ነው ተፈናቃይ ማለት ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ it's not for me እገሌ ነው የሚመራው ግን አድሚኒስትሬሽኑ እኮ በስምምነታችን እኮ ነው አማራ ክልል መስተዳድሩ ያቃል እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል ሶ እንዳዲስ ይዋቀራል ነው ተፈናቃዮች የሚበሉት አጥተው አንክርክሩ እርዳታ ደርሷል ያልደረሰም ማለት ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከአመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ ያደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል because ሰው ቢራብ ነው የሚጠቀሙት ሰው አሪፍ ጨቋኝ ለመሆን እንዳልኩ ህጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል ከየት መጣ ገንዘብ ነው